ዛሬ የምንነጋገረው ስለ ፍቅር አይደለም። ዛሬ የምናወራው ስለ ዕድሜህ፣ ስለ ጤናህ እና ስለ ወደፊት ዕጣ ፈንታህ ነው። ብዙ ወንዶች ትዳርን የሚመለከቱት በስሜት፣ በውበት ወይም በደስታ ብቻ ነው። ነገር ግን ትዳር ዴስቲኒ ወይም የሰው ልጅ የመጨረሻ መዳረሻ ነው። የተሳሳተች ሴት ማግባትህ ጊዜ ብቻ ሳይሆን ሕይወትህን ሊያሳጣ ይችላል። ዛሬ በዝርዝር የምናያቸው 11 ነጥቦች በብዙ ወንዶች ሕይወት ውስጥ ጥቁር ጠባሳ ጥለው ያለፉ ናቸው። እነዚህን ምልክቶች በአሁኗ ፍቅረኛ ወይም ልታገባት ባሰብካት ሴት ላይ ካየ ወንድሜ ቆም ብለህ አስብ። ይህ ቪዲዮ ሕይወትህን ሊታደግ ይችላል። እስከ መጨረሻው አብራችሁን ቆዩ። ጤና ይስጥልኝ። ቁጥር 1 አክብሮት የሌላትና ተሳላቂዋ በሚል አርዕስት ያስቀመጥነው። አክብሮት የሌላት ሴት ዝም ብላ አትሳደብም። በረቀቀ መንገድ ማንነትህን ትሰልባለች። በሰው ፊት የምታቃልልህ፣ የምትለፋውን ጥረት የማታደንቅና ሁልጊዜ ምን አደረክና በሚል ንቀት የምትመለከት ሴት በራስ መተማመንህን ቀስ በቀስ ትገለዋለች። ወንድ ልጅ ክብር በሌለበት ቤት ውስጥ ሲኖር ለጭንቀትና ለድብርት ይጋለጣል። ጥበበኛው ሰው ከማትረባ ሴት ጋር ፎቅ ላይ ከመኖር ሰላም ባለበት ጎጆ ውስጥ መኖር ይሻላል ይላል። ቁጥር 2 ጥገኛዋና ኪስ አዳኛዋ ዘ ፓራሳይት ወመን። ይቺ ሴት አንተን ሳይሆን ኪስህን ነው የምታፈቅረው። የምትሰጣት ሲኖር ትስቃለች፣ ስታጣ ግን ጥላህ ትሄዳለች። ለእሷ አንተ ባንክ እንጂ የሕይወት አጋር አይደለም። እሷን ለማስደሰት ስትል በብድር ትተበተባለህ፣ ጤናን አጥተህ ትለፋለህ። መጨረሻ ግን ባዶነት ይሆናል። ማንነትህን ሳይሆን ምንነትህን የምትወድ ሴት ፈጽሞ ሚስት አትሆንም። ቁጥር 3 የትኩረት እንቧል ዘ ክሮኒክ ፍሌርት ይሉታል። አንዳንዶች አይ ጸባዩዋ ሆኖ እኮ ነው ይላሉ። ነገር ግን የሌላውን ትኩረት ካላገኘች መኖር የማትችል በማህበራዊ ሚዲያ በሮቿን ክፍት ያደረገችና ወሰን የማታቅ ሴት ለትዳር አትሆንም። ትዳር መወሰን ነው። ያንተ ብቻ ያልሆነች ሴት የልብ ሰላም አትሰጥህም። ሁልጊዜ በጥርጣሬና በቅናት እንድትቃጠል ታደርግሃለች። ቁጥር 4 ትዕቢተኛዋና ሁልጊዜ እኔ ነኝ ልክ ባይ። ይቺ ሴት ስህተቷን አታምንም፣ ይቅርታ አታቅም፣ ለመመከርም ዝግጁ አይደለች። ትዕቢት በትዳር ውስጥ እንደ ካንሰር ነው። ውይይት በሌለበት እልህና ግትርነት ባለበት ቤት ውስጥ ሰላም አይሰፍንም። ትህትና የሌለው ውበት ማር ያለበት መርዝ ማለት ነው። ቁጥር 5 ግልፍተኛና ሁከተኛ ዘ ቪዮለንት ውመን። ወንድ ልጅ ላይ እጅ የሚያነሱ የሚሳደቡና ቤቱን የጦር አውድማ የሚያደርጉ ሴቶች አሉ። ብዙ ወንዶች ስለሚሸማቀቁ ዝም ይላሉ። ነገር ግን በገዛ ቤት ውስጥ እየፈራ የምትኖር ከሆነ ያ ትዳር ሳይሆን እስር ቤት ነው። ፍቅር ሰላም እንጂ ጦርነት አይደለም። ቁጥር 6 ተጠራጣሪዋና የወህኒ ቤት ጠባቂዋ። ያለምንም ማስረጃ ሁልጊዜ የምትጠራጠርህ፣ ስልክህን የምትበረብር፣ የት እንደሄድክና እነማን ጋር እንደዋልክ የምታፋጥጥ ሴት ነፍስህን ታስጨንቃለች። እምነት የፍቅር ኦክሲጅን ነው። ሁልጊዜ ታማኝነትህን ለማስረዳት የምትለፋ ከሆነ የሕይወት ጉልበትህን ትጨርሳለህ። ጥርጣሬ ባለበት ቦታ እድገት የለም። ቁጥር 7 መንፈሳዊ ባዶነት the spiritually empty
ፈጣሪን የማትፈራ የሞራል እሴት የሌላትና ለኮንቪክሽን ለእምነቶች ግድ የሌላት ሴት አደገኛ ናት። ካንተ ይልቅ ወደ ዓለማዊና አላስፈላጊ ነገር ትጎትታለች። እምነትን የምታጣጥልና የህሊና ዳኝነት የሌላት ሴት በአስቸጋሪ ጊዜያት የትም ጥላ ልትሄድ ትችላለች። ፈጣሪውን የማይፈራ ሰው ሰውንም አይፈራም ይባላል። ቁጥር 8 የኔ ነው ያንተም የኔ ነው ባይ። ትዳር ሽርክና ፓርትነርሺፕ ነው። ነገር ግን የራሷን ገቢ ለራሷ ያንተን ብቻ የምታፍስ በችግር ጊዜ የማትረዳ ግን በደስታ ጊዜ የምትቀድም ሴት ስግብግብ ነው። ይህ አይነቱ የገንዘብ ራስ ወዳድነት ትዳርን ያፈርሳል። ገንቢ ሚስት አብራ ትሰራለች እንጂ አትመዘብርም። ቁጥር 9 ውበት አለኝ ቆንጆ ነኝ ባይ። መላ ማንነቷ ቆዳዋና ልብሷ ላይ ያደረገች ሴት ውስጧ ባዶ ነው። መልክ ይረግፋል፣ ቅርጽ ይቀየራል፣ ጥበብ ግን አብሮ ይኖራል። ኢንስታግራም ላይ የምትታየዋን ሴት እንጂ ቤት ውስጥ የምትሆነዋን ሚስት መሆን የማትችል ሴት አትምረጥ። ቁጥር 10 ወሲብን እንደ ጦር መሳሪያ የምትጠቀም። ይህ ነጥብ በጣም ወሳኝ ነው። በትዳር ውስጥ ወሲብ የሁለቱ ወገን መብትና የፍቅር መግለጫ ነው። ነገር ግን ይህንን እንደ ቅጣት ወይም እንደ ድርድር መሳሪያ የምትጠቀምበት ሴት ትዳሩን በቁጥጥር ስር ለማዋል እየሞከረች ነው። ይህ ደግሞ በባልና ሚስት መካከል ትልቅ ጥላቻን ይዘራል። ቁጥር 11 መሪነትን የምትጠላ እና ተገዳዳሪ ሴት። መጽሐፍ ቅዱስ ባል የሚስት ራስ ነው ይላል። ይህ ማለት ስልጣን ሳይሆን ኃላፊነት ነው። ነገር ግን እኩልነትን ከውድድር ጋር የምታደባልቅ የባልን የቤት መሪነት የምታንኳስስና ሁልጊዜ የምታምጽ ሴት ሰላም አትሰጥም። ሁለት መሪ ባለበት ቤት ውስጥ ግርግር እንጂ ውጤት አይኖርም። ቁጥር 13 እና የመጨረሻው ማጠቃለያ ስትመርጥ በጥበብ ምረጥ። ወንድሜ ትዳር የህይወት ትልቁ ኢንቨስትመንት ነው። መልክ ብቻ አይታ አትግባ፣ ጸባይን መርምር። የዛሬ ቪዲዮአችን ዓላማ ሴቶችን ማጥቃት ሳይሆን አንተ የተሻለ ምርጫ እንድታደርግ መርዳት ነው። ትክክለኛዋ ሴት ታከብርሃለች፣ ታምናሃለች፣ አብራ ትገነባለች፣ ፈጣሪዋን ትፈራለች። ይህችን አይነት ሴት እንዲያጋጥም መጸለይ ይኖርብሃል። ይህንን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁም ሼር በማድረግ ሕይወታቸውን ታደጉ። የትኛው ነጥብ ይበልጥ አሳሳቢ ይመስላችኋል? በኮሜንት አሳውቁኝ። በቀጣዩ ቪዲዮ ደግሞ ስለ ወንዶች ጉዳይ ይዤ እቀርባለሁ። እስከዚያው በያለንበት ቸር እንሰንብት።